السلام عليكم ورحمة الله وبركاته. የመጀመሪያው ጥያቄ ሴት ልጅ ጂሃድ መዋጋት አለባት ወይ? እንደ ወንድ ልጅ እንዲሁም ጂሃድ ጦር ሜዳ ላይ መሄድ ሂዳ ተሳትፋ እንደ ወንድ ልጅ መዋጋት አለባት ወይ የሚለው ጥያቄ ነበረ። ይሄ ረሱል ዓለይሂ ሰላቱ ወሰላምን አይሻ ረዲየላሁ ተዓላ አንሃ ጠይቃ ነበር። ፈቃለት ያ ረሱላላህ አልዓለ ኒሳኢ ጂሃድ፣ በሴት ልጅ ላይ ጂሃድ አለ ወይ ብላ በመጠየቀ ጊዜ ረሱል ምን አሉ? ፈቃለ ጂሃዱ ላ ቂታለ ፊህ፣ ግድያ የሌለበት ጂሃድ አለ። አልሐጅ ወልዑምራ፣ ሐጅና ዑምራ የሴት ልጅ ጂሃድ ዋን ማለት ትርጉሙ ምንድን ነው? እንግዲህ በዋናው ጂሃድ ላይ ጦር ላይ እንግዲህ የለባትም ማለት በግዴታ መልኩ የለባትም። እንደዚሁ ግን ለሆነ መስለሃ ጦር ቦታ ላይ በጣም ከሃዲያኖች በዝተው እንዲሁም ደግሞ የክተት አዋጅ ከሆነ ጦሩ የዛን ጊዜ መከሊበት አጋጣሚ አለ። ለዚህም ብሎ አንዳንድ ቦታዎች ላይ ወይም ደግሞ በጦር ቦታ ላይ ሴቶች ሄደው እንዲሁም ደግሞ በሽተኞችን ውሃ እንደሚግቱና ጦረኞችን ወይም ደግሞ ዘማቾችን ውሃ ሲጠማቸው እያቀበሉ እንደነበረ ይታወሳል ማለት ነው። ይሄ ማለት ምንድን ነው? እንግዲህ የችግር ጊዜ ሊቀርቡ ይችላሉ ማለት ነው፣ ውሃ ለማቀበል በመሳሰለ ጊዜ ለማለት እንጂ በግዴታ ደረጃ የለም ወንድ ልጅ ብቻ ነው ይላል ማለት ነው። ሁለተኛው ጥያቄ